ችንካር ያለበትን መስቀል አይገዛም፣ ምስል ነው። የእናቴ ልጅ ዘዳግም 27 እንደው ጉድ ላንብብልህ የእናቴ ልጅ በመድኃኔዓለም ክርስቶስ ዘዳግም 27 ቁጥር 15 ይቅርታ በእግዚአብሔር ዘንድ የተጠላ የሰራተኛ እጅ ስራ የተቀረጸ ወይም ቀርጾ የተሰራ ምስል ልብ አድርግ ቀርጾ የተሰራ ምስል የሚያደርግ በስውር የሚያቆመው እርጉም ይሁን። ስለዚህ በጀሶ በወርቅ በፕላስቲክ እንጨት ላይ የሚቀርጹት አሁን መስቀል ላይ አብዛኛው መስቀል ትልልቁ መስቀል ላይ ማን እንደሚሆን ዝም ብሏል። ሁሉም እመቤታችንም አትቀረጽም፣ ችንካሩም አይቀረጽም። ምስል ነው፣ ስዕል አይደለም፣ አይቻልም። እመቤታችን ተሰቀል ነው ወይስ ጌታ እንደገና ተበልሶ ይሰቀል ነው? ሐረግ ብቻ ነው መስቀሉ ላይ። መንበሩ ላይ እንደው ስለ እግዚአብሔር መንበር የሚያሰራ ሰው ካገኘ ምንም አይነት ከሐረግ በስተቀር ምንም አይነት ምስል ላው ላይ እንዳይቀርጹ። 4 ኪሩብ ብቻ ነው፣ እሱም በቀለም ይወጣል፣ አይቀርጽም፣ አይቻልም። ምስል ነው፣ እርግማን ነው። ስላሴ ቤተክርስቲያን አይተው ከሆነ ያ መልአክ ዙሪያውን እሱን ያሰሩ ሰዎች መታሰቢያቸውን ሁሉ ከምድረ ገጽ አጥፍተው አልተቀበሩባትም ቤተክርስቲያኗን ያልሆነ ስራ ስለተሰራ። ይኸውልህ ባር እግዚአብሔር ፍርዱን ሰጥቷል። አብረው የነበሩትን ቤተ መልክናውን ሁሉ ቀጥቷል እግዚአብሔር አምላክ። ሁሉንም ምድረ በዳ ነው ወጥቶ ይጣላቸው። ዝም ብለውታል። የሚናገር ሰው አልተገኘም። ልትጸዳ አልቻለችም። አይቻልም፣ ምስል አይደረግም። ቦሌ መድኃኔዓለም አቆሙበታል። ንከበታለሁ 3 ሰው አልተቀበለም። ይጠብቅ ቃሉ አይዋሽ መድኃኔዓለም ክርስቶስ። ምስል አይደረግም። ችንካር ያለበት መስቀል አንገት ላይ አይደረግም። የማይገነጠል ከሆነ እንዳትገዙት። ባዶ መስቀል ካህን ይባርከው። አየው ካህኑ ሲባርከው መንፈስ ቅዱስ ያድርበታል። ከመስቀሉ በላይ መድኃኒት የለም። አልቴት አንዴ ቡዳ መድኃኒት፣ አንዴ ስራ ስሩን፣ አንዴ ሽንኩርት፣ አንዴ ጤና አዳም አይደረግም ከመስቀል በቀር። ክህደት ነው። ሌላ ነገር ከተደረገ በታመሙ ምሳሌ በማንኛውም ከመስቀል በቀር ሌላ ነገር እንትን እንዳትሉ። አምነህ ካደረግከው ከማንኛውም ነገር ይጠብቃል መድኃኔዓለም ክርስቶስ። ሰው ሰራሽ ከሆነ ሁሉ ይጠብቃል መስቀሉ። እግዚአብሔር ከኛ ጋር ይሁን።